ሰላም ውድ ቤተሰቦች እንደምን አላችሁ? በዛሬ ቪዲዮአችን ላይ የህይወት ዋና ስራ አስፈጻሚ ተብሎ ስለሚጠራው እንዲሁም ደግሞ የስኬት መሪ መሐንዲስ ተብሎ ስለሚጠራው የአንጎላችን ክፍል የምንመለከት ይሆናል። እስከ መጨረሻው ድረስ እንድትከታተሉን እየጋበዝኩ መልካም ቆይታ ይሆንላችሁ። የፊት ለፊት የአንጎል ክፍል ተብሎ የሚጠራው ፍሮንታል ሎብ የሰው ልጅ ከተራ እንስሳነት ለይቶ ታላቅና አስደናቂ ስልጣኔን መገንባት የሚችል ፍጡር ያደረገው በዋናነት ይህ የአንጎል ዋና ማዕከል ነው። እንደ ባለሙያ አጠራር ቀደም ብዬ እንደነገርኳችሁ የህይወት ዋና ስራ አስፈጻሚ ወይንም ደግሞ የስኬት መሪ መሐንዲስ ተብሎ ይጠራል። ለምንድነው እንደዚህ ተብሎ የሚጠራው የሚለውን ስንመለከት ይህንን ስም ያገኘው በዋናነት በመጀመሪያ ደረጃ የፍሮንታል ሎብ ባዮሎጂያዊ ቦታ ፍሮንታል ሎብ ከአንጎላችን አራት ዋና ዋና ክፍሎች ወይም ደግሞ ሎብስ ከምንላቸው መካከል ትልቁ ሲሆን ልክ ከግንባራችን በስተጀርባ ይገኛል። የሰው ልጅ አንጎል እያደገ ሲመጣ የመጨረሻውና ሙሉ በሙሉ ለመብሰል እስከ 25 ዓመት ዕድሜ የሚፈጅበት እጅግ የረቀቀ ክፍል ነው። የፍሮንታል ሎብ ዋና ዋና ክፍሎችን ስንመለከት አንደኛ ውሳኔ መስጠትና ማቀድ የሚለውን እናገኛለን። ወደፊት ምን መሆን እንደምንፈልግ የምናቅደው፣ ስትራቴጂ የምንቀይሰው፣ እንዲሁም ደግሞ የረጅም ጊዜ ግቦችን የምናወጣው በዚህ ክፍል አማካኝነት ነው። እንዲሁም ደግሞ በሌላ መልኩ ስንመለከተው ራስን መግዛትና ዲሲፕሊን የምንለውን የምናገኘው መጥፎ ልማዶችን ለማቆም እንዲሁም ደግሞ የማንፈልጋቸውን ልማዶች ለማቆም ትልቁ መሳሪያችን ይህ ፍሮንታል ሎብ የተሰኘው የአንጎላችን ክፍል ነው። ለምሳሌ እንበልና ሶፋ ላይ ወይ አልጋ ላይ ተጋድመን ተኝተን ቲክቶክ የምናይ ከሆነ ይህን ለማቆም ከፈለግን አላስፈላጊ ስሜቶችን እንድናስወግድ የሚያደርገን የውስጥ ዲሲፕሊናችን እንዲነቃቃ የሚያደርገው ይህ የአንጎላችን ክፍል ነው። እንዲሁም ደግሞ ፎከስ እና አቴንሽን የምንለው ወይም ደግሞ ትኩረትና ማተኮር የምንለው በአንድ ስራ ላይ ትኩረታችን ሳይበታተን ሙሉ ጊዜያችንን ወይም ደግሞ ትኩረታችንን ሰጠን የመስራት አቅማችንን የሚያመነጨው ይህ የፊት ለፊት የአእምሮአችን ክፍል ነው። እንዲሁም ደግሞ ራስን መገንዘብ እንዲሁም ደግሞ ማንነት የምንለውን በተለይ እኔ ማን ነኝ፣ የት ነው መድረስ የምፈልገው ብለን ስንጠይቅ የሚመልስልን እንድንመልስ የሚያደርገን ይህ የአንጎላችን ክፍል ነው። ከዛ በተጨማሪ እነዚህ ፍሮንታል ሎብ የምንላቸውና አሚግዳላ የምንለውን ባለፉት ቪዲዮዎች ላይ በተወሰነ ጠቅሰነው ነበረና በአንጎላችን ጥልቅ ክፍል ውስጥ አሚግዳላ የተባለ የእንስሳነት ባህሪ የሚንጸባረቅበት በተለይ በፍርሃት፣ በንዴት፣ በስንፍና እንዲሁም ደግሞ በጊዜያዊ ስሜት የሚመራ ክፍል አለን። ስለዚህ እነዚህ ክፍሎች ከፍሮንታል ሎብ ጋር ስናቀራርበው ወይም ደግሞ ፍሮንታል ሎባችን ካልተነቃቃ አሚግዳላ ምን ያደርገዋል? ይቆጣጠረዋል። በተለይ እንስሳዊ ባህሪያችን ጎልቶ ይታያል። ስለዚህ ፍሮንታል ሎባችንን ስናበረታታ ወይም ደግሞ በደንብ አድርገን ስናሰራው ስንፍናችን ጠፍቶ በምትኩ ጥንካሬያችን በዲሲፕሊን መስራታችን ምን እየሆነ ይመጣል? እየጎላ ይመጣል። ስለዚህ ፍሮንታል ሎባችንን ማጠንከር አለብን። ፍሮንታል ሎባችንን እንዴት እናጠንከር የሚለውን ባጭሩ ስንመለከት አንደኛ አስቸጋሪ ነገሮችን መጋፈጥ ነው። አእምሮአችን ሰነፍነትን እንዲሁም ደግሞ ደካማነትን፣ ስንፍናን በሚሰማው ጊዜ ያንን ስሜት ተቋቁመን ወይም ደግሞ ተጋፍጠን ስንጀምር፣ በጠዋት በጊዜ ስንነሳ ወይም ደግሞ ከባድ የሚባል ትልቅ የተባለ መጽሐፍ ስናነብ ፍሮንታል ሎባችን ምን እየሆነ ይመጣል? የነርቭ ትስስር እያጠነከረ ይመጣል። ከዛ በተጨማሪ ደግሞ በይበልጥ በደንብ ልንጠቀምበት የምንችለው ብዙዎቻችን ማድረግ የምንችለው እጅግ በጣም ትልቅ ለውጥ ሊያመጣልን የሚችለው ነገር ሜዲቴሽን የምንለው ወይም ደግሞ ጽሞና የምንለው ነገር እጅግ በጣም አስፈላጊ ነው። ከሱ ጋር ተያይዞ ጥልቅ አተነፋፈስ፣ አይናችንን ጨፍነን ትኩረት በአተነፋፈሳችን ላይ ማድረግ ወደ ፍሮንታል ሎብ የሚሄደውን የደም ዝውውር በከፍተኛ ደረጃ ምን ያደርግልናል? ይጨምርልናል። ከዛ በተጨማሪ ደግሞ አንድ መጠቀም የምንችለው ቴክኒክ ምንድነው? ግባችንን በየቀኑ መጻፍና ማሰብ የምንፈልገውን ነገር ምስጋና ወይም ደግሞ እኛ ማግኘት መሆን የምንፈልጋቸው ነገሮች ላይ በየቀኑ መጻፍ ፍሮንታል ሎባችን እየጠነከረ እንዲሄድ ያደርጋል። ከዛ በተጨማሪ ዲቴል ወደ ፍሮንታል ሎብ ሐሳብ ስንመለከትና ጠቅለል አድርገን ስናየው
ፍሮንታል ሎብ የምንለው አእምሯችን አዳዲስ ነገሮችን የምንማርበት እንዲሁም ደግሞ ነገን የምናልምበት ውሳኔ የምንወስንበትና ስሜቶቻችን የሚቀያየሩበት ክፍል ነው። በነገራችን ላይ መጀመሪያ ለማለት እንደፈለግነው በጣም አስፈላጊና ህይወታችንን በምንፈልገው ወይም ደግሞ ባልፈለግነው መልኩ እንዲሄድ ማድረግ ከሚችሉ የአንጎላችን ክፍሎች መካከል የሚመራልን የአንጎል ክፍል መካከል አንዱ ነውና እንዲሁም ደግሞ ወሳኙ ክፍል ነው። እሺ ፍሮንታል ሎባችን በቂ የሆኑ አዳዲስ የኒውራል መስመሮችን ከዘረጋ በኋላ ሐሳቦች ለኛ ከሆኑ ዓለም ይልቅ እውነት የሚሆኑበትን ነጥብ ምን ያደርጋል? ይፈልጋል። አንዳንዴ ሐሳቦች እውነታ መሆን ከመጀመራቸው በፊት ስሜቶች በሐሳቦች መሰረት መመራት ይጀምራሉ። ያ ማለት ስሜቶች የሚፈጠሩት አእምሯችን በሚያመነጫቸው ኬሚካሎች አማካኝነት ነው። ስለዚህ አእምሯችን ደግሞ የተለያዩ ኬሚካሎችን ማመንጨት ይጀምራል። ከምን አንፃር? ከሐሳብ አንፃር። ስለዚህ እነዚህ ኬሚካላዊ መልእክቶች ወይም ደግሞ ኒውሮፔፕታይድ የምንላቸው ወደ ሰውነት ህዋሶቻችን ወይም ደግሞ ሴሎቻችን ይላካሉ። መልእክት ደግሞ ሲደርሳቸው እነዚህ ህዋሶች አዲስ ለውጥ እንደተፈጠረ ምን ያደርጋሉ? ሰውነታችን በእነሱ አማካኝነት ይረዳል። ለውጡን ከተረዳ በኋላ ህዋስ ውስጥ ያለው ዲኤንኤ ይህ መልእክት ሲደርሰው ምን ያደርጋል? ልክ እንደ ማብሪያና ማጥፊያ አንዳንድ ጂኖችን ያጠፋል ወይም ደግሞ ያበራል። ጂን ሲበራ ፕሮቲን ይመረታል። ጂን ሲጠፋ ደግሞ ፕሮቲን የማምረት ሂደቱ ይቆማል ወይም ደግሞ ይዳከማል። እያንዳንዱ ህዋስ ላይ የሚፈጠር ለውጥ ደግሞ ተደምሮ ምን ያደርጋል? ሰውነታችን ላይ የሚታይ ለውጥን ያመጣል ማለት ነው። ስለዚህ ሐሳብ እናስባለን። ሐሳባችንን ስናስብ አእምሯችን ውስጥ የኒውሮን መረቦች ይዘረጋሉ። አእምሯችን ኬሚካላዊ መልእክቶችን ወይም ደግሞ ኒውሮፔፕታይዶችን ያመነጫል። መልእክቱ ወደ ህዋሶቻችን ወይም ደግሞ ወደ ሴሎቻችን ሲደርስ ደግሞ ህዋስ ውስጥ ያለው ዲኤንኤ ጂኖችን ያጠፋል ወይም ደግሞ ያበራል። የበሩ ጂኖች ፕሮቲን ያመርታሉ። እያንዳንዱ ህዋስ ላይ የተፈጠረው ፕሮቲን ተደምሮ ነው ጤናማ የሆነ ሰውነት የሚሰጠን ወይም ደግሞ ጤናማ ያልሆነ ሰውነት ልናገኝ የምንችለው። ስለዚህ እንዴት መጠቀም እንዳለብን በተለይ በዋናነት ከዚህ ጋር ተያይዞ ፍሮንታል ሎብ እጅግ በጣም ድንቅ የሚባል የአንጎላችን ክፍል ነው። ስለዚህ በተቻለን መልኩ ትኩረታችንን የምንፈልገው ነገር ላይ በማድረግ ሊለውጠን ሊያሳድገን የሚችል ነገር ላይ በማድረግ ብዙ ለውጦችን ማምጣት እንችላለን። እስከ መጨረሻው ድረስ ስለተከታተላችሁን ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቀጣይ የምንለቃቸው ቪዲዮዎች እንዲደርሳችሁ የደወል ምልክቱን በመንካት ቪዲዮን ከወደዳችሁት ደግሞ ላይክ በማድረግ እንዲሁም ደግሞ ያላችሁን ሐሳብ ምን አገኛችሁ፣ ምን ይጨመር፣ ምን አይነት ቪዲዮዎች ይለቀቁላችሁ የሚለውን ኮሜንት ስር በማስቀመጥ ቤተሰብ እንድትሆኑ ለማለት እወዳለሁ። ከዛ በተረፈ ኮሜንት ላይ ሊንክ እናስቀምጥላችኋለን። በቴሌግራም ደግሞ መጣችሁ አብራችሁ ጆይን ማድረግ ትችላላችሁ፣ ቤተሰብ መሆን ትችላላችሁ። መልካም ጊዜ ይሆንላችሁ።